እንዳንተ አይነት ወንድ የትም አይቻላቅ በጣም በቃ ስልክክ ያልክ እንዴ ያፍንጫ ስፋት እግዚአብሔር ያፍ ስፋት ግንባር አቀማመጥ አረ ወይ ለዛብለው ግንባር አረ ካርሚክስ እና በመድሃኔ አረ በመድሃኔ ያለ እንደዛ ነው ተናጣባችሁ ተባበት እንደዚህ ፌዳ ማይመጣም እንደው እኔ ላንስትሬት ሰላም ዩቲዩብ ተከታታዮች አማን ነው ፒስ ነው እንዴናችሁ አለውላችሁ የተመሰገነ የሆነኛ ጋር ፒስ ነን ዛሬም በተለየ ቪዲዮ ተመልሰን መጣናል አዝናኝ አስቂኝ አነጋጋሪ ቪዲዮዎችን ብዙ ቪዲዮዎችን ይዘን መጣናል ያለፈው ቪዲዮ እንደተመቻችሁ ተስፋ አደርጋለሁ ያላያችሁት እዩት በጣም ያበደ ቪዲዮ ነው በጣም አስገራሚ አስደናቂ ነገሮችን አውርተንበታል ዛሬ ደግሞ የተለያዩ አዳዲስና የሚያስገርሙ አስቂኝ የሚሆኑ ቪዲዮዎችን ይዘን መጣናል ሰብስክራይብ ማድረጋችሁ እንዳትረሱ ሰብስክራይብ ስታደርጉ ሰው እየረዳችሁ ነው እንዴት ሚል ይኖራል አሁን በሁለተኛው ቪዲዮ ይሄን ሚል ሰው የመጀመሪያው ቪዲዮ ያላየ ሰው ነው ማለት ነው ይሄን ማለት አንድ ቪዲዮ ተለቆ በ24 ሰዓት ውስጥ በሚያገኘው አዲስ ሰብስክራይበር መጠን ለበጎ አድራጎት ድርጅት ከ1 ብር እስከ 5000 ብር ድረስ እንሰጣለን ብለን ቆርጠን ተነስተናል ይሄ ቪዲዮ በ24 ሰዓት ውስጥ በሚያገኘው አዲስ ሰብስክራይበር መጠን ለበጎ አድራጎት ድርጅት ብር እናስገባለን ማለት ነው የእናንተ አንድ ሰብስክራይበር 1 ብር ነው ማለት ነው ስለዚህ ሰው እየረዳችሁ እንደሆነም ያወቃችሁ እኔንም በዛው ያገዛችሁ ሰብስክራይብ አድርጉ ቪዲዮ ላይ ካረጋችሁ ጀምሩት ወደ ቪዲዮ ቪዲዮአችን እንግዲህ ምን ጀምረው በግርማ ቪዲዮ ነው ማለት ነው ሃንተር ግርማ እንግዲህ ያመጣቸው ቪዲዮዎች እናውቃቸዋለን በጣም ፈኒ ናቸው እስኪ እንቀጥለው ነው ደስ ዛሬ ደግሞ ጋሽ ጋጤ እንይዤላችሁ መድኃኒዓለም ድረስ ከስጋ ጋር እህል ደመኛ አደረከው በጣም አረ በመድኃኒዓለም ቢትኛው ካልሆነ በፊት ብትግጠው በሳው ነው የሚባል ግን ይሄ የጾም መግቢያ መሆን አለበት ፍንጭትህን ነው የምታሰበው ግርማ ፎቶ ቤት አንተን ፈገግ በላይሉማ ምላስ ብርድ እንዳይመታው በቃ ያው በጣም በዛ በቆሎ ሲግጥ መስመር ይስታል ይሄው አልቻልኩም ይሄ ያስቃል በቆሎ ሲግጥ መስመር ይስታል everybody clap your hands ካፕቶ ያበደ ነው ደሞ ለጫት በፍጹም ነው ማለት ነገር እንደዚህ ነገር ላይ አሪፍ ነው አልተለ እሺ አሪፍ ነው እንቀጥላለን ነው ይሄንን አልበም ያቀናበረልህ ማለት thank you all for coming ይሄንን አልበም ያቀናበረልኝ ያው ኤልያስ ነው ኤልያስ መልካ አይ ኤልያስ ተባበል ምን አይነት ጥያቄ ነው ኦፍ ኮርስ ኤልያስ መልካ በጣም የድሮም ጓደኛዬ ነው ወዳጄ ነው በጣም የድምጽ አድናቂ ነው እንዳንተ አይነት ኮርድ የለም ብሎኛል እና አንድ ቀን አስተውሳለሁ እኔ ያቀነባበረልኝ እንደው በመሃል ወጥቶ ሽሮ ምናን እየሰራ ነበር በመጥበሻ እኔ እየዘፈንኩለት ነው በጣም ተመስጧል በቃ ማይንድ ብሎዊንግ የሆነ ድምጽ ነው ማወጣው እኔ ከዛ ሽሮ ተመስጦ እየሰራ መሰሉ ፋንታውን ድንገት መጣች ልክ ስትመጣ ኤልያስ ተመስጦ ሽሮ እየሰራ ሽሮ አረረ ከዛ እሷ ስታየው ሽሮ አራን እሷ ይሄን ወጣ አወራች ኤልያስ ሽሮ አሮበት ነው ኤልያስ ሽሮ ያረበት በኔ ድምጽ ነው እና እሷን ራሱ እንዴት ያለሽ እንዴት ምናምን ብዬ ልናገራት ነበር ግን ወርቁ አይተነው ጋር ብር አለኝ ወርቷል ጭራሽ እሱ ጋር አለ እዚህ አልበም ላይ እነማን ተሳተፉ ወርቁ አይተነው ጋር ብር አለኝ ያላለም ተቀልድ የለው እንደማለም የሁላችን ብር ያለ እሱ ጋር እኮ ማለት ለሁላችንም ይበቃ ሰላም ጋተረደ ወዝሜ ሱቅ ለመሄድ እሺ በመጀመሪያ ቀሚስ ነገር ያለ እሱ ነገር እንለብሳለን በጣም ውድ ነው ያገዛሁት በወለበለላ ትልትላ ነው እሱ ለበስን ቼክ እናደርጋለን በጎን በግራ ከዛ በመቀጠል ጃኬት ያለሽ ምርጥ ጃኬት እሱን ለብሳለን ለበስን እስቲ ቼክ ነገር ምርጥ ነው ከዛ በመቀጠል ሱቁ ጋር የሚቆሙ ወንዶች ነገር ስላሉ እነሱ እንዳይለክፉ ጭንቅላታችን ላይ ነገር ጣል እናደርጋለን የዛሬ ብሎግ እንመስል ነበር ቀጣይ ስትነጋገር ድረስ መልካም ገዘ አንተ ጥሩ ልጅ ያገኘው እሺ በደምብ ተንከባከባት ባነግረኝም አውቃለሁ ምንድነው ብራዘር
ምንድነው እንደዚህ የምትቆጣት? እኔ እኮ እንደዚህ በፍጹም አልቆጣሽም የኔ ቆንጆ። አንተ ልቀቃት ተነሳ። አንቺ ምን ጓደኛ አለችሽ እንደ እኔ ቆንጆ? ኖ እኔ የምመስል ሴት እንኳን እዚህ ምድር ላይ አታገኝም። ምን ማለት ነው አንቺ የምትመስል ማለት? የራስን ሚስት አትፈልግም እንዴ ብራዘር? በቃ ማን አታከብድ ነው መውጣት አለብኝ። ይሻላል ሂዳ አትምጣ። አንተ ልቀቃት ተነሳ። ኦቨር ነው ኦቨር እጇን ግን ችግሩ የሷ አይደለም በዘውያችን ላይ የሷን እኔ ወንዶች እሷ እምብኝ ማለት አልፈለገችም አይደል በቃ ይደር አትጣላላት በቃ ተው እሷ እምብኝ ብላ ስቃ ደስ ይያላት አትበጣላ አትገርጣ ወንድም ምንም እኮ ሌላ ሰው የሚመጣሽ ትላለች ማለት እኮ ለምን ትጾማለህ? ምን ትጾማለህ? ከምን ትጾማለህ? ሆድ መች ሞልቶ መች ጠግበህ ከምን ጾም እኮ መጽሐፍ ቅዱስ ማለት ከጥጋብ ነው። ከሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። ደክመሃል እኮ ኢትዮጵያስ እዘውያችን ላይ እንደዚህ ብላችሁ ሰው ረፍ እና የሰው ልጅ ከድካም ከምን በጾም ነው የሚወጣ። በእዘውያችን ላይ ጾም ጸሎት ይህ ሰውዬ ራሱ ሌላ ቦታ ሆኖ ይሄን ነገር ከቁም ነገር የምትወስዱ ሰዎች ካላችሁ ለእናንተም ይሄ ሌላ ጸሎት እናደርጋለን። አይዟችሁ ሌላ ምንም ማለት አንችልም። በመድኃኒዓለም እንደዛ ነው ተናጣባችሁ ተባበት በሰላም አለ ልጅ ገደላት በመድኃኒዓለም ድረስ። አረ ስንቱን ነገር ነው ያስነካው በመድኃኒዓለም እኮ ቆዳ ይቀይራል እኮ ውስጥ ነው። ዋው በጣም ነው የሚሰቀው በመድኃኒዓለም ግርማ በርመርቱ ደበቅ ያሉ እህቶቻችን የስፖርት አልባሳት እየሸጡ ነው። እንዴ ምን ያደርጋል? ተጠቀሙት። አረ ኮሜንት በመድኃኒዓለም ገዛስ ይዝላፍ። አረ በመድኃኒዓለም አንተ ሰው ግን አረ ምን ለጥፈው ያወቅነው እንዴ? ጆራ ጋር ነው አበቃል ነው ጋይስ። መድኃኒዓለም ነው አበቃል ይመስላል። ማርያም ነው እዚህ ላይ ወለቱ ነው አበቃል ላይ መስል ቢሆን ነገሩ በስባ እምቢ ያለችኝ የሰፈር ችክ አርግዛዩት አንቺ ስድ በስተመጨረሻ ወዲሽ አበጣ በድብቅ ያረግሽው በአደባባይ ተገለጠልሽ። እነ ሳሚ ሰምተዋል ይሄን እነ ባቢ ሰምተዋል። የሳሚ እናት ኖቱ ነኝ አሽናይ ማን ነው ሴቱ? እዚህ ቪዲዮ ላይ ማን ነው ሴቱ? ወንድም አንተ እኮ ለሴት ይሁን ልታቅ እንዴ ራስ ወጡት። ምን አይነት ሱሩ ሽልጥልጥ ምን ያሽለጠልጣል በዳት በዛት ያዩት ግን በጣም አጭር ሴቶች ናቸው ረጅም ወንድ የሚፈልጉት እና ምን ለሞን ነው ሰው ለካ ያጣውን ነው የሚፈልግ። ያው እና ቺኮች እንደዚህ ሲሉ ደስ ይላቸዋል ሲያንጋጥጥ ሲያለ ሰዓት ነው እንጂ ፍራውል እስቲ እንዳለም ዋንጫ ረስ እንደዚህ ይላል። ደስ ይላል። አሁን ያቺ ጫቀስ ወዲህ አብረን ዴት ወተን እንደዚህ ነው ኦፓ አልወረወረች ስንቴ አርቃና እንዳይመታ ይላታል። ዝም ብለህ እዚህ ጋር ብለን እንዳል ጠባሳ ነው ታራ እያስመታች አጭሮች ቢለና ሆቢት ቤት ማለት በእውነት ሁለቱም ፋዘር ማዘርም እሱ ገብቶ ስንቴ ነው አምፖል የመታው። አሁን አምፖል እዚህ ጋር ነው እኛ አይኑን ነው የሚደብር። እኛ እኮ ፋዘርን ምናምን ስንቀይር ወንበር አምጥተህ ከወንበሩ ላይ ሌላ ወንበር ጨምረህ ሰው ደግፍ ብለህ ምናምን የምትቀይረው እሱ እንደመጣ አይኑ ይሏል። አምፖል አይኑ ይሏል። ኧረ ሳሚ አምፖላችሁ የመጣ እንዴ በቃ በጣም ነው የሚወደው ፋዘር እሱ በፍቅር አራጓ ጓደኛ አምፖል ተቃጥሏል ነው ባርኮት የኔ ልጅ ምንም ፕሮሞሽኑ ልጅ የምልህ ሊሰማኝ ይገባል። ቆይ ምን እንዳደርግ ነው የፈለከው ቲቸር? ሶሻል ሚዲያ ላይ የሰዎችን ገመና እያወጣ የምትዘራውን ነገር አቁም። ጥፋት ስላጠፉ እኮ ነው ገመናቸውን የማወጣባቸው። በዛ ላይ ያጠፋ ሰው ሊፈረድበትና ሊቀጣ ይገባል። ታዲያ እሱ ይፍረድባቸውን ይቅጣቸው እንጂ አንተ ምን ቤት በጣም ትክክለኛ ነገር ሰው ሊያጠፋ ይችላል። ሰው ያጠፋል። በቃ ሰው ማንኛውም ሰው ያጠፋል። ግን አይ ቲንክ ልክ አይደለም። ይሄ ሪአክሽን በምንሰራ ሰዎች አካባቢ ይታያል። የሆነ ችግር ቲክቶክ ላይ ሲወጣ አይ ቲንክ ብዙ ሰው እንደሌለን ምናምን እናደርጋለን። ግን
ያ ልክ አይደለም። በይዘውያችን ያ ልክ አይደለም። አረግነው ማለት ልክ አይደለም። እሺ ስህተት የሚሰሩ ሰዎች ላይ መፍረዴንም መቀጣጫ እንዲሆኑ ማድረጌንም አላቆምም። ድምጽ እንትና መንጃ ፍቃድ እዚህ መንገድ ላይ ከ50 በላይ መንዳት አይቻልም። መንጃ ፍቃድ ቶሎ በል። በ50 አይደለም በ150 ብሄድ ምን አገባሽ? ስራህን ያሰውዬ መንጃ ፍቃድ አምጣ፣ ተቀጥተህ ቶሎ ትሄዳለህ። ከ50 በላይ መንዳት አይቻልም ብሎ ህጉን ያወጣው ትራፊክ ማኔጅመንት፣ መቅጣት ያለበት ትራፊክ ፖሊስ። አንቺ ሐኪሟ ምን አገባሽና ነው የምትቀጭኝ? ሰዎች ክፉ ስራ ይስሩ ብሎ ህጉን ያወጣው የዓለማት ፈጣሪ። አንተ የፍጥሩ ምን አግብቶ ነው ታዲያ ሰዎች ላይ በየሶሻል ሚዲያው ስትፈርድ የምትውለው? ቲቸር ያናድዳል አይደል? ምንም የማይመለከተው ሰው ልፍረድብህና ልቅጣ ስለ ሰዎች ላይ የፈረድክና ገመናቸውን እያወጣ ባገኘኸው ገንዘብ የገዛኸው መኪና አንድ ቀን እሱን ባንቴ ላይ ፈርድብህና ገደል ይዞ ይገባል። ፍርዱን ለህጉ ባለቤት ለፈጣሪ ተውልን። ሁላችንም ገበና አለ፣ እሱ ደብቆት ነው እንጂ። እሺ ልሸኛችሁ። አይዞህ ነን። እንደ መምህርነቴ ስታጠፋ ደበቅ አድርጌ ላስተምር ብዬ ነው ከልጄ ጋር ድራማ የሰራንብህ። ድራማው ግን ትንሽ አክቲንግ ይጎለዋል። አሁንም እየታቸ ነው አመል አይደል? እስኪ ለባርኮት ባንድ መድኃኒዓለምን አረ በጣም ትልቅ ትምህርት ነው። ባይዘውያችን መማር የሚችል ሰው ከዚህ ነው የሚማር። ባይዘውያችን በጣም ትክክለኛ ነገር መፍረድ ጥሩ አይደለም። አትፍረዱ። ኧረ እባክህ ሹፌር ቀስ እያልክ ንዳ። ምንድነው? እኔ ቁርሴን የበላሁት ዱለት፣ ምሳዬን ክትፎ አንድ ላይ ቀላቅሎ አደረገው ገንፎ። ምን ይሻለኛል? እንዲድምስ በመድኃኒዓለም አሮጊቱ ጧል ይቺ ድርሴት ውጦ ነው እንጂ ወንድ ልጅ ድምፅ በዚህ ልክ ይቀጥራል። በመድኃኒዓለም ዋው! አሁን አንተ ፊልም ተሰርቆ ሰምተህ ባይዘውያቸው ላይ ቪዲዮ ያስገቡት የሆነ ችግሮችን ለመቀስቀስ እንትኖችን ለማምጣት ሳይሆን አይ ቲንክ ለማስታወስ እኔ ማልነበርኩም የሱ ባረፈበት ጊዜ ነፍሱን ይማርልን የነጻነት ነፍስ ባጸደ ገነት ያኑርልን እና እሱንም ለማስተላለፍ ነው ቪዲዮ ላይ ይሄን እንዲገባ ይፈልኩና በዚህ እንትን ተረዱኝ። እንቀጥላለን። እሺ እየሄድክ ብሎ ቢመጣ አንድ ሰው እንዴት አይነት ስልግር ነው የሚሆንልህ? እንዴት ይሆንልሃል? እኔ ፊልማችን ተሰርቋል አብረን አንተ ሁለቴ ነው የተሰረከው። እንግዲህ ሶስተኛ አሁን እየሶስት ሰራ ሀትሪክ ትሰራለህ። እርግጠኛ ነኝ ሀትሪክ ትሰራለህ። አንተ ማበድ ነው አንተ ማበድ ነው። ጥሩ አለጽ የግዲ ለምስር ባጽረገነት ያኑርልን። ቪዲዮዎቹ ምናምን አሁንም ድረስ ፖፖት ያደርጋሉ። በጣም ነው የሚወጡ ምናምን። ያው እኛም ለማስታወስ ነው ይሄን ቪዲዮ ወጥቶት እንጂ ሌላ ችግሮች ለመቀስቀስ ወይም ሰው ለማሳዘን አይደለም። በዚህ መልኩ ተረዱልኝ። አመሰግናለሁ። 1 2 3 ተቀየር ነው ደግሞ ልብሷን የተቀየረ እኮ እንደ ለውጥ በጣም በውስጥሽ ነው ለውጥች ውስጥ ከት ጊፍት እኮ ዛሬ የተለወጠ ሰው ነገር ለውጥ ከሸፈዳ ባይገባኝም ስሜቱን ተረድቼዋለሁ። እንትኑ አልገባኝም ቋንቋው። አይ ቲንክ ስሜቱን ተረድቼዋለሁ። የእውነቴን ነው። አይ ቲንክ እንደዚህ ማስከፍሎሽ ከሆነ I'm really sorry በጣም ለዚህም ከፍለሽ ከሆነ በጣም ያሳዝናል። እንዲ መሞት ይሻላል። ልከላት ነው ወይ? ኖረት ዜብራ ያያት ሄዶ ዜብራ ላይ ልገጫ ኖረት God have mercy upon us. በጣም ጥሩ ኧረ በመድኃኒዓለም አስደነገጥኩ። እንዲህ አላለችም። እንዲህ ሾካካ ገጭቷት ቢሆን ይሻል ነበር። አንተ ማሽቃበጥክ በጣም እንዲህ ሴቶቻችን ኧረ እንዲሁ ኧረ በህግ አለ ትችልበታለህ። እንደዚህ መቁረስ ለምን አልቆርስም? እኔ ነው ቆርሰው ለምን እንደዚህ በጅ ነው የምትገባው አንተ እንደ እንትን ባለህበት በፊት ለፊት የዳቦ አቆራረጥ ስርዓት ላስተምር በዛው በነገራችን ላይ እስማ በዘወችን ለገረየው ቪዲዮ አብዛኛው ጊዜ ስድበኛው ቪዲዮ ነው። እኔ ባየዋቸው የተቆራረጡ ነገሮች ምክንያት ብቻ ጸልያለሁ ካልክ እዛው የራስህን ድርሻ ይዘህ አይነን ጨፍነህ ጸልይበታለሁ። ሲጀመር አለበዛ የራስህን ድርሻ ይዘህ አይነን ጨፍነህ
ለምን ጸልዬ ነው በለው እኮ ጸልዬ የራስን ድርሻ ነው። ለምን አጠቃላይ ሁሉም ላይ በጣም ነው የተገናኙ ሁለት ሰዎች። በስማ ላንተ ቢደርስ ላይ ነው እኔ ስላመጣሁት እንግዳ ማክብር በላይ አራት ማዕዘን ነው እንዴ? አራት ማዕዘን ነው። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። አይ በቃ እንደዚህ በደም የታስፈልግም። እሺ በቃ እኔ ወደ ቤቴ ልሂድ። እናቴ ገሌን ልታጥበኝ ነው። ኦሆም እንኳን አለችኝ። አንተ ግን መቼ ነው የምታደርግ? እኛን እያሰደብክ ነው። የሚያልፈው ሰው ሁሉ እኛንም እንደ ሕፃን ነው የሚሄድ ወይ ከኛ ጋር ተዋደድ። አንተ በ55 ዓመት እናቴ ገሌን ልታጥበኝ ነው። አዎ ስለሞታው ስለዛ በቃ አሁን አንተ መሄድ ያለብህ ሴት ጋር ምናምን ሴት እየሄድክ ተፍታ ሴት ጋር ሄደው ኩዮች እና ሴት ጋር ሊጣሽ እንደውም እቺ ልጅ አውራት እቺ ልጅ አውራት በጣቢኝ ማላላት አሁን መስፈርቱን ታሟላለህ። ሄድና ኧረ ወዲያ የኔ ናት 10 ብር ጥለሽ ነበር የብስኩት መግዣ የሚሆን 10 ብር ነው የብስኩት መግዣ የሆነሽ ነው እኮ ጥለሽ ስልክሽን አትሰጪኝ። ለምን አይ ሌላ ጊዜ ምን እንዳትይ ላስጠነቅቅሽ። ለሌላ ነገር ሰፈልገኝ አይ አለው ነው ቅዳሜና እሑድ አሁን የልጆች ጊዜ አለ። እሱን እንድታይ አስተውስሻለሁ። አዎ ትክክል። እንዲህ ምን አይነት ጅል ነው? ወይ ተላክፋል ተላከፈ ወይ ያስድባል ሰው። ምን አይስተው ከጥቁሩ ጀረስ ጋር ወስዶ እንነሳ። ሰልፊማ አይነፋም። በእናት አባ አንዴ በእናትሽ ፎቶ አንሺኝ። ፎቶ አይ መልክ ይሰሩ እንዴ እኔ ታለው የለም እንዴ አለ። ኧረ በመድኃኒዓለም ምሬት ድረስ አልጨምሩ እንዴ እኔ ጥቁሩ ሰዎች እኔ አላልኩም ጨለማ ነው ማትታዩት ማን ነው ትታያላችሁ። ሁሉም ቀለ ማታም ጨለይቲ ብራንጅ ትታያላችሁ። አም ጀስት ኪዲንግ ግሪ ወደቴ ያበደ ቪዲዮ ነው ተመችቶኛል። ፈጣሪ የዘይቷን መግዣ ብቻ ይል ሌላ የኔ እኮ ትምህርት ቤት ብለሽ ግርግዳ ለግርግዳ እንደብርቄልሽ እናትሽ ናቸው። ደግሞ ምን አለስ ልጅ ሰው ብትመርጭ ይሄ መልከቢስ ጸጉረ ባዶ ጋር ጸጉር የለውም። ምን ነው የምታረጊ? ዛሬ ልታሰድቢ ነው አይደለ? ደግሞ ጠዋት አብሲቱን ጥለሽ ነው ትምህርት ቤት የምትሄጂው። ይሳጥዩ ይችላል ወይ ጥጋብ ሰራተኛ አላልሽኝም? እሷ ያለሽ ደግሞ ከሷ በላይ ሰራተኛ ማን አባቷ ሰርታ ልትበላ ነው። ዛሬ ማስደነግጣታል። ኦኬ ደግጣ ፌዳም አይመጣም እንዴ? ወይኔ ላንስትሬት በኢየሱስ ለቀደች ነፋስ ብዬ ልርካ። ኧረ ተፈጥሮ ነው የኔ ፍቅር። እንዴት መጥተሽ ነበር? ምን ነው ተመለሽ? የሰው ልጅ እንዲፈሳል ለዘወጅ ለተፈጥሮ ነው። አንዳንድ ሰው ሲያፈቅር ሰው ማይፈስ ይመስላል እና ይፈሳል ሰው እንዴ። አንቺ የምታፈቅሪው ልጅ ይፈሳል። አንተ የምታፈቅራት ልጅ ትፈሳለች። ያው እንዴ አምሶሪ አገባማውት በቃ ይቀርታ እንቀጥላለን። የመጨረሻው ቪዲዮአችን ቢሆን ነው። እስኪ ጅንጀናዩን ቪዲዮውን እስኪ እንይላችሁ በላቸውና ስሟን ይቅርታ አላስታውስኩትም፣ ግን የሁለቶቹ ወሬ በላቸው። እንዳንተ አይነት ወንድ የትም አይቻላል። በጣም በቃ ስልክክ ያልክ እንዴ የአፍንጫ ስፋት እግዚአብሔር የአፍ ስፋት ግንባር አቀማመጥ አረ ወይ ጃምዶ ግንባር አረ ካርሚክስ እና ይቅርታ አድርጉልኝ ሚውት አደርገዋለሁ። ጫፏን በቃ የመጨረሻ ያለችውን ነገር ሚውት አደርገዋለሁ። ባይዘዋችልኝ ምክንያቱም ይኸውላችሁ አወገሰችውና ማለት ነው። አንዳንድ ሰው በጣም ከፍ ሲያደርጋችሁ ሊጠላችሁ ነው የሚባለው ለዚህ ነው። ከፍ አድርጋ ጣለች። ያው እንግዲህ ጋር ስለዛሬ የነበረው ቪዲዮ ይህንን ይመስላል። መቼም እንደወደዳችሁ ተስፋ አደርጋለሁ። በሞራል ነው እየመጣሁላችሁ ያላችሁ። ሰብስክራይብ ማድረጋችሁን አትርሱ። በጓራጎቱን ተቀላቀሉ። ቪዲዮ ላይክ አድርጉት። ንክታ እንደ የምታደርጓት እኔ ደስታ ሰው ሲደሰት ደስ ይለኛል ያለን የሰው ደስታ ያስደስታችሁ ሰዎች ላይክ አድርጉት። ይሄ ቪዲዮ ሰብስክራይብ አድርጉልኝ። ሰብስክራይብ ብዙ ጊዜ በኋላ ስለሆነ የመጣነ ቪዲዮአችን ብዙ ላይ ታይ ይችላል። ስለዚህ ፍቅራችሁን አንሳዩ ላይክ በማድረግ ሼር አድርጉላችሁ። መዝናናት መሳቅ ለሚፈልጉ ጓደኞቻችሁ ሼር አድርጉላችሁ ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።